ስለ ወንቅሸት ቅዱስ ገብርኤል ገዳምና ስለ ርዕሰ ባህታዊ አባ ዮሐንስ በቀደም በላኩት ቪዲዮ ላይ ብዙዎቻችሁ ቅሬታ አሰምታችኋል። እንግዲህ ዛሬ ለዛ መልስ ለመስጠት ነው የመጣሁት። እንግዲህ አቃቤ ስርዓት የሚለውን ዩቱብ ባዮ ላይ አስቀምጨላችኋለሁ። ሁላችሁም ይህንን መልእክት የሰማችሁ ሁላችሁም ሰብስክራይብ አድርጉ። አቀበት አያስወጣም፣ ቁልቁለት አያስወርድም። ለማስተማሪያ ነው፣ ልናስተምርበት ነው። በውጭ ዓለም የሚኖሩትን ወንድሞቻችን፣ በሀገር ውስጥ የሚኖሩትን ወንድሞቻችን እህቶቻችን፣ በውጭ ዓለም የሚኖሩትን እህቶቻችን፣ አባቶቻችን፣ እናቶቻችንን ልናስተምርበት ስለሆነ ሰብስክራይብ አድርጉ። ምንም ይሄ የሚወስደው የሚፈጀው ቁልቁለት አያስወጣ፣ አቀበት አያስወርድ፣ አቀበት አያስወጣ ምንም አይደለም እና በቀደም በላኩት ቪዲዮ ላይ ብዙዎቻችሁ ነጋዴ ምንድነው ገንዘብ አሳዳጅ እያላችሁኝ ነበር እና አልከፋኝም። እውነቱን ለመናገር አልከፋኝም። ምንም የሚያስከፋ ነገር የለውም። ይሄ ነጋዴ ብትሉኝም ነጋዴ አይደለሁም እንጂ ችግር የለውም። ገንዘብ አሳዳጅ ብትሉኝም ደግሞ ምንም እጅ ላይ ገንዘብ የለም እንጂ ችግር የለውም። ስንት ተከፍሎ ነው ያላችሁኝም ሰዎች አላችሁ። እኔ ተከፍሎኝ ስለ ሰዎች አልናገርም። እዚህ ላይ ተሳስታችኋል። ስለማንም ተከፍሎኝ አልናገርም። ምክንያቱም እኔ እውነቱን እውነት ሐሰቱን ሐሰት ለማለት የተሰለፍኩ ሰው ነኝ እና ስለሳቸው የሰማሁትን ነገር ተናግሬያለሁ። ዛሬም የሰማሁትን ነገር ደግሜ ልንገራችሁ። ርዕሰ ባህታዊ አባ ዮሐንስ ሲጀመር ራሱን ይህንን ወንቅሸት ገብርኤልን የመሰረቱት እሳቸው እንደሆኑ ሰዎች ነግረውኛል። እኔ ሄጄ እስካረጋግጥ ድረስ የነገሩኝን ነው የምነግራችሁ። ከዛም በተጨማሪ ደግሞ በዙሪያው ከ5 ያላነሱ አብያተ ክርስቲያናትን ሰርተው ለደቡብ ጎንደር ሀገረ ስብከት አስረክበዋል ነው። አልፈው ተርፈውም ደግሞ ለምዕራብ ጎጃም ሀገረ ስብከትም ሰርተው አስረክበዋል ብለው ሰዎች ነግረውኛል። ስለዚህ አባ ዮሐንስንና እኔን ነጋዴ ያላችሁ ሰዎች እናንተ ላላችሁበት ሀገረ ስብከት ስንት ቤተክርስቲያን ሰርታችሁ አስረክባችኋል? እስኪ ስንት ቤተክርስቲያን ሰርታችሁ አስረክባችኋል? እሳቸው አስረክበዋል ሰርተው። እኔ ቤተክርስቲያን ሰርቼ ማስረከብ አይደለም አንድን እንኳን ለቤተክርስቲያን ገዝቼ ሰጥቼ አላቅም እስካሁን። ለምን ካላችሁ ገንዘብ ስለሌለኝ አድርጌው አላቅም። ገንዘብ ብቻ አይደለም፣ እሳቸው ገንዘብ ስላላቸው አይደለም፣ ህዝብ አስተባብረው ነው ይህንን ያደረጉት። እኔ ደግሞ የማስተባብረው ሰው ስለሌለኝ አድርጌ አላቅም። እንደምታዩት እንኳን አስተባብሬ ቤተክርስቲያን እንድሰራ ይቅርና ዩቱብ ሰብስክራይብ እንኳን ይኸው እንደምታዩ ነኝ ምን እያልኩ እንደሆነ እና ስለዚህ የሰሩትን ሰዎች አመስግኗቸው እንጂ ሌላ እንደ ምንድነው ስሙ እንደ ምሬት ሆነው ስትናገሩ የሰማኋችሁ ቤተክርስቲያን ውስጥ ፎቶቸው አለ እንዴ? የእሳቸው ብቻ ነው እንዴ ቤተክርስቲያን ውስጥ ፎቶ ያለው? የአፄ ኃይለሥላሴ ፎቶ አለ፣ የአፄ ዮሐንስ ፎቶ አለ፣ የአፄ ቴዎድሮስ ፎቶ አለ፣ የንግስት ዘውዲቱ ፎቶ አለ፣ የአፄ ምኒልክ ፎቶ አለ፣ የአፄ ኢያሱ ፎቶ አለ፣ የአፄ ሚካኤል የንጉስ ሚካኤል ፎቶ አለ፣ የደጃች ጎበና መዴ ፎቶ አለ። ቤተክርስቲያን የሰሩት ሁሉ ፎቶቸው ቤተክርስቲያን ውስጥ ስዕላቸው ተስሎ ይቀመጣል። ያ ማለት ግን ከቅዱሳን ስዕል እንዳንዱ ይሰገድላቸዋል ማለት አይደለም። ይህን ቤተክርስቲያን የሰሩት ይህ ሰው ናቸው ማለት ነው። በእርግጥ ፎቶቸውን ይዘው ሰውየው ርዕሰ ባህታዊ አባ ዮሐንስ ፎቶቸውን ይዘው ለዚህ ፎቶ ስገዱ ብለው ከሆነ ስህተተኛ ናቸው፣ ተሳስተዋል። ስለዚህ ንስሐ መግባት ይጠበቅባቸዋል ማለት ነው። ቀኖና ቤተክርስቲያን ተላልፈዋል። ነገር ግን ፎቶቸውን የሆነ ሰው ስሎ አስገብቶታል። ቅድስተ ቅዱሳን ማርያም ፊት ለፊት አሁን ተነስቶ ከሆነ አላቅም፣ በምስራቁ በኩል ስንገባ የብፁዕ ቅዱስ አቡነ ጳውሎስ ስዕል ነበረ። እኔ ለቅድስተ ቅዱሳን ማርያም ነው እንጂ የምሰግደው ለብፁዕ ቅዱስ አቡነ ጳውሎስ ስዕል ሰግጄ አላቅም። ነገር ግን እዛ በመቀመጡ ብፁዕ ቅዱስ አቡነ ጳውሎስ ፎቶቸው እንዲሰገድለት እዛ ተቀምጧል ማለት አንችልም። ለምን? ሰዎች ከሞቱ ከ50 ዓመት በኋላ ነው የቅድስና ማዕረግ እንኳን እንዲሰጣቸው የሚፈቀደው ማለት ነው። ከሞቱ በኋላ ነው። ስለዚህ ምናልባት ለፎቶ የስገዱ ብለው ከሆነ ይህ ስህተት ነው። ነገር ግን የሆነ ሰው ስዕል ሲስል ይህን ቤተክርስቲያን የሰሩት እሳቸው ናቸው ብሎ ፎቶውን አስቀምጦት ከሆነ ምኑ ነው ጥፋቱ ነው? ምኑ ነው ጥፋቱ? እና ስለዚህ እኔ በዚህ ላይ ጥፋት አላየሁም። ለማንኛውም ስለ ሁሉም ነገር እግዚአብሔር ይመስገን። የእግዚአብሔር ቸርነት ከሁላችን አይለይ።